ስሙማ የኔታ እስኪመጡ ድረስ ለምን አንቀባበል? ምንድን ነው አንቀባበል? በል ተቀበል። እንኮ ሰላምታ እንኮ ሰላምታ ረዲያ ጠፋብኝ። ደመቀ በል ቀጥለው። እንኩ ሰላምታ እንኩ ሰላምታ በትሪ ምን አለ በትሪ ከዚህ ሁሉ ካሉት አንተነ ደደብ ተማሪ እኔም እንኳ ሰላምታ እኔም ማሳርገው እንኳ ሰላምታ እንኳ ሰላምታ ባጋ ምን አለ ባጋ አይደለም እንደሱ አይደለም። ምንድን ነው የማየው? ጎበዝ እንደ ቦቻይ ምንድን ነው የሚካሄደው? እኔ እንደደው ተማሪ ምን ሆነ ነው አለሙ? እሱ እኮ ነው የኔታ እኔታ እንደ አቦጊዳ ያልጨረሰ ሰው እኔን ለማይደረግ እኮ ነው ያደረጋችሁት። በዚህ ሰዓት ፈጣሪ በተወለደበት ሰዓት ፈጣሪ በታቀበት ሰዓት እናንተ እርስ በእርሳችሁ ትበላላላችሁ። ወቸ ይቅርታ ጠይቁ፣ ይቅርታ ጠይቋ፣ ይቅርታ በለው። እንዲህም አይደረግም እኮ አያችሁ። እናንተ እንደዚህ ይቅር ስትባባሉ ህዝቡም ፈጣሪም ደስ ይለዋል። ፍቅር ያሸንፋል። ልጆች ያየር ይመስገን። እስኪ ባለፈው የተማማርነውን ውዳሴ እስኪ አስታውሱኝ። እስኪ አስታውሱ። እንቅልፋቸው መጣ አቦጊዳ ብዬ መልእክትን ሳልወጣ የኔታ ደከሙ እንቅልፋቸው መጣ አቦጊዳ ብዬ መልእክትን ሳልወጣ የኔታ ደከሙ እንቅልፋቸው መጣ አቦጊዳ ብዬ መልእክትን ሳልወጣ የኔታ ደከሙ እንቅልፋቸው መጣ
ደብረ ታቦር ደርሶ ወደ ገበያ መውጣቴ ከችቦ ሻጩ ችቦ መርጬ ስመርጥም ደግሞ አገላብጬ ዋጋውን መስማት ሰሰናን ደግሞ ልብ የማቅማማት ሻጩ ዞር ብሎ በላንተው ግምት ሲለኝ እኔም ስገምት ሻጩ ማመን አቃተው። ማመን ሲያቀተው ተቆጣ። ትንሽ ሲቆጣ ሌላ ሰው መጥቶ ተስማማ ቢለኝ አስማማ ባዩ ሌባ መሰለኝ። ትንሽ አባጥቆኝ ታቅበጠበጥኩ። ውጤ ሲጫት አፍቼ ነበረ ለዛች ጦስ ችቦ። እሷ ስትበራ እኔ መቃብር ልገባ። ሀይ ችቦ ሀይ እንደው ችቦ ልዩ የቡሄ መዝናኛ ዝግጅት በኤልቤት ሆቴል ይህንን ፕሮግራም በቋሚነት በየዓመቱ እያዘጋጀች የምትገኘው ኢቲቪ ላይ የምናውቃት ጋዜጠኛ የእናት ፋንታ ውቤ ናት። ሁልጊዜ እንግዲህ በየዓመቱ እንዲያዘጋጀች ባህሉ እንዳይረሳ ስርዓቱ እንዳይጎድል በዚህ መልኩ ነው የምታዘጋጀው። እጅግ በጣም እናመሰግናታለን። እጅግ ድግሾሽ እንዳለች እንዳማረባት የእናት
እንኳን ዘንድሮ የደብረ ታቦር በዓል ወይም የቡሄ በዓል በሰላም አደረሳችሁ። እንኳን ከዓመት ዓመት አደረሰን። ፈጣሪም ክብር ምስጋና ይመስገን። አንድ በጭብጨባ ያው ይህንን ባህላዊ ሃይማኖታዊ በዓል ከ10 ዓመታት በላይ በማስቀጠል በማክበር ከትውልድ ወደ ትውልድ ሊሸጋገር በማድረግ የሚታወቀው ጋዜጠኛና ፋንታው ውቤ ምስጋና ይገባሻል። እየተረሳ ያለ የቡሄ በዓልን እንዲታወስ በማድረግ ቀኑን ጠብቀሽ እዚህ በባህላዊው መንገድ እንዲከበር በማድረግሽ በእውነት ልትመሰገኝ ይገባል። በጣም ጥሩ ስራ ነው። ለዚህ ነው እኔም ደግፌ እዚህ በየዓመቱ ይገኛል። ላለፉት 11 ዓመታት አልቀረም የቆምኩት አንድ የስጦታ ስነስርዓት ለማከናወን ፕሮግራም ነው ማለት ፕሮግራም በዚሁ በዓል በሚከበርበት ሰዓት በየዓመቱ የማትቀረዋ ለብዙ በስነ ጽሁፍ ዘርፍ የራሷን አሻራ ያሳረፈች አንጋፋዋ ደራሲ ፀሐይ መላኩ በየዓመቱ እዚህ የተገኘች በዓሉን ታደምቅልናለች። እሷ እድሜና ጤና ይሻላል። ስለዚህ በየዓመቱ እንደምትገኝ የሚጠበቀው ነው። ዛሬ አንድ ስጦታ አዘጋጅታለች። ስጦታውን እዚሁ ከእኔ አጠገብ እኔ እንድሰጥ ነው የምትፈልጊው? እዚህ ልምጣ? እኔ አንድ ጥሩ ስጦታ አዘጋጅታለች። እኔ እንዳለብስ ነበር ፍላጎቷን አድርገላ በጣም የሚያምር ጋር እግዚአብሔር ይስጥልኝ፣ እድሜና ጤና ይስጥልኝ፣ ያክብርልኝ። ስለዚህ እኔ እንድደርብልሽ ነው የፈቀደችው እሷ። ያው ከዚህ በላይ ይገባሻል። እኛም ስጦታ ይዘን አልመጣንም እንጂ ይዘን ብንመጣ በጣም ደስ ነበረ። ያው ትልቅ ሰው ትልቅ ምን ጊዜ እግዚአብሔር ያክብርሽ። ለምንሻችሁ እግዚአብሔር ይመስገን አደረሳችሁ። ከትውልድ የተላለፈውን ታሪክና ትውፊት ባህላችንን እንዳይቋረጥ በማድረግ ከ10 ዓመት በላይ ያዘጋጀችው ልጄን በጣም ነው የማመሰግናት። አመስግናለሁ። በእውነቱ እንዲህ አደራ የሚጠብቅ አደራ የሚያስተላልፍ ትውልድ ማፍራት ይገባናል። ሁላችሁም አደራ አለባችሁ። ከወላጆቻችሁ፣ ከአባቶቻችሁ፣ ከአያቶቻችሁ የተቀበላችሁትን ትውፊት፣ ታሪክ፣ እሴት እናንተም ለልጆቻችሁ የማስተላለፍ ግዴታ አለባችሁ። ከኔ ሳይባል ኢትዮጵያውያን እየተቀባበልን እስከዛሬ በነፃነት መኩራት ይኖረናል። ይህንን ማስቀጠል ይኖርብናል። እንግዲህ የዛሬ ዓመት ደግሞ በሰላም ያገናኘን። በጣም አመሰግናለሁ። ያክብርልኝ ፀሐዬ። ያው ፀሐዬ እንግዲህ ልጄ ስለምትለኝ እኔም እናቴ ነው የምላት። ዛሬ ልክ 16ኛ ዓመቱ ነው የዝግጅታችን እና ፀሐዬ በአንዳንዱ ዓመታት ሁልጊዜም ትገኛለች። ሌላው ደግሞ የልቤ ሰው ይኸው ሳልጠራ እውነት እላችኋለሁ አስታውሶ ቀያሚ ለምን የለም አስታውሶ መሴ ሁሌ ከኔ ጋር በቡሄ በዓል አለ። ኩኩሻ ደግሞ ከቅርብ ዓመታት ወዲህ አገልግሏን ይዛ በፍቅር በትህትና በፈገግታ ኩኩሻ ተቀላቅላናለች እና ኩኩሻንም እግዚአብሔር ያክብረልን። በጣም ነው የምናመሰግነው። ዛሬ ደግሞ ሙሉና አገልግል ይዛ መጥታለች። እሱም ደግሞ ያው መሲ እንደጀመረ ያስተናግደናል። መሲ ያስተናግደናል። ፀሐዬ እንዳትደክምብኝ እድሜ ጤና ይስጥልኝ። ያው ሁላችሁም እንደምታውቁት ደራሲት ፀሐይ መላኩ የመጀመሪያዋ የረዥም ልቦለድ ደራሲት ናት። እሷ ትሽኮረመማለች፣ ራሷን አትገልጥም። የእውነቴን ነው። ብዙ ሰርታ
ምንም ነው የማትናገረው፣ ግን ስራዎቿ ይናገራሉ። ከ12 በላይ መጽሐፎች አሏት። የማይደፈሩትን የምትደፈር በእውነት እጅግ ጀግና፣ ታላቅ ጀግና። በእድሜና በጤና ኑሪልን። ከጎኔ ስላለሽ እናቴ ስለሽ እግዚአብሔር ይመስገን። ያክብርልኝ። መሲ በጣም አመሰግናለሁ። በነገራችን ላይ እንግዲህ አሁን ዛሬ 3ኛ ዓመታችን ከአቢሲኒያ የስነ ጥበብ ትምህርት ቤት ጋር በጋራ እየሰራን ነው። ገኒ ሌላዊቱ ጀግኒት ናት። በጣም ነው የማመሰግነው ገኒ። ሰዎች ቀና ሰው ሲባል ይለመድና የእውነተኛዎቹን ቀናዎች የምንገልጽበት ያጥርብናል። የልብ ቀንነት ከልቤ ነው የምነግራችሁ። ለሁሉም ሰው ጉዳይ እንቅልፍ የምታጣ ሁሉ ቦታ ላይ ቀድማ የምትገኝ ናትና እፊቷ እንደውም ባይሆን ብዙ ባወራ ደስ ባለኝ ነበር። ገኒዬ እግዚአብሔር ያክብርሽ፣ እድሜና ጤና ይስጥሽ፣ ልጅሽን ሺህ እልፍ ያድርግልሽ፣ በበረከቱ እግዚአብሔር ይጎብኝሽና ይኸው በየዓመቱ ከእኔ ጋር አሁን አብረን በጋራ እየሰራን ነው። ዛሬም እንግዲህ እነኚህ ወጣቶች ከቃሊቲ ነው የመጡት እና መስገኝን እያለች ነው። እነሱም እየመሸባቸው ስለሆነ እነሱም ከልብ እናመሰግናለን። ሁላችሁም እዚህ ታድማችሁ በየዓመቱ የምትገኙ ጥሪ ሳትፈልጉ አክብራችሁ በዓሉ በዓላችን ነው፣ ባህሉ ባህላችን ነው፣ ትውፊቱ ያስፈልገናል፣ ትውልድ ቅብብሎሹ አስፈላጊ ነው ብላችሁ አምናችሁ በየዓመቱ እዚህ የምትገኙ ሁሉ እግዚአብሔር ያክብርልኝ። እጅግ በጣም ነው የማመሰግናችሁ። ያው ስለመሸ እንግዲህ በየቤታችሁ መሄድ ስላለባችሁ የኩኩሻን ጸበል ቀምሰን እንለያያለን ማለት ነው። የሀገሬ ቲቪ ሌሎቻችሁም ሁላችሁም ሚዲያ በየዓመቱ ብዙ ሚዲያዎች ነበሩ እንደሚመጡት ዛሬ ዝናብ በረዶ ሆነና ብዙ እንግዶቻችንን መለሰብን። ሁልጊዜ የማይለየን ጋሻ ያለ ሙላት ከምስረታው ጀምሮ ነፍሱን ይማረውና ጋሹ ብሸት ከጋሹ ብሸት ጀምሮ ይሄ ቤት ብዙ ታሪክ ያለው ነው። ለ16 ዓመታት ወደፊት እንግዲህ የምታዩት ይሆናል። ለነበሩት ላሉት በሀሳብ ቤታቸውን እያሰቡ ላሉት ሁሉ እድሜና ጤና ይስጥልን። መልካም በዓል፣ መልካም ይሁንላችሁ። እናት ፋንታሁን ኩሻ ስታስተማመች ግን ብዙ ሰው ያውቃት ኩኩ አገልግል ኩኩ ኃይሌ ለምትባል እና አገልግሏን ቀምሰው ደግሞ የአገልግሎት ተጠቃሚ ብዙ አጋጣሚ አጅ ማስታወቂያ ሰው አሳመረው ትክክል ነው ያልከው። ኩኩ አገልግል በምትፈልጓ ጊዜ ትገኛለች። አድራሻዋንም እሷም ትገልጻለች። ከኛ ጋር ቆይታ ታደርጋለች። ግን ፀሐዬ ስለመሸባት ሩቅ ያሉት ልጆች ስለመሸባቸው እነሱን ሸኝተን እኛ ቆይታ እናደርጋለን። ምግቧን ቀምሰው ደግሞ ምግብ ዝግጅት ባለሙያ ናት። ኩኩ አገልግል በሚል ታውቃለች። ሌላዋ ደግሞ አምባሻዋ እንደዚሁ በጣም ቆንጆ አምባሻ፣ በጣም ከበላኋቸው አምባሻ የእሷ አምባሻ በጣም ደስ ነው አይምሮ ውስጥ አለ። ከዚያ ውጭ ትልቅ ሀገራዊ ስራ ይዛ የምትሰራ ናት። በጎዳና ላይ የወደቁ እናቶችን፣ የጣሉ ህፃናቶችን በማሳደግ እንደ እናቱና በማሳደግ የበጎ አድራጎት ስራ የምትሰራ ኢትዮጵያዊት ጀግና ናት። ሲሆናል በጣም በርካታ ችግረኞችን በመርዳት ሴቶችን፣ ህፃናቶችን በመርዳት የምታገለግላት ከራሷ ወጪ እያወጣች ከራሷ በምትሰራው የአገልግል ሽያጭ ችግረኞቹን የምትረዳ ህፃናትና ሴቶችን የምትረዳ ጀግና ናት። ስለዚህ ይህንን የበጎ አድራጎት ስራዋን በመደገፍ በማበረታታት የምንችለውን ነገር በማድረግ ብንደግፋት ጥሩ ይመስለኛል። ኩኩ እንደግፋት። አመሰግናለሁ። እንኳን አደረሳችሁ። ሁሉ ሰው ያገኛል። እንግዲህ ኩኩ አገልግል በመባል ነው የምታወቀው። በበጎ ስራ ከጎዳና ላይ አንስቼ የማሳደጋቸው 35 ልጆች ናቸው ያሉ። መሴ እግዚአብሔር ይባርከው። ጋዜጠኛ መና ወለቴ ነው በ40 ሺህ ብር ቤት ተከራይቼ ሰብስቤ ይዣቸው ያለሁት። መጥተው እዛ ቦታ ድረስ ጎብኝተዋቸዋል። በጣም ቻሌንጅ አለው፣ ግን እግዚአብሔር ያግዘኛል፣ እግዚአብሔር ይደግፈኛል። በጸሎት ከጎኔ ሆናችሁ ይሄ የጀመርኩት ነገር ትልቅ ደረጃ እንዲደርስ እንድታግዙ እንድትደግፉኝ ይፈልጋለሁ። አመሰግናለሁ። መልካም የቡሄ በዓል። እኔ ተልእኮዬን ጨርሻለሁ። መልካም የቡሄ በዓል ይሁንላችሁ። መልካም ለአዲሱ ዓመት ደግሞ በሰላም ያደርሳችሁ። የዛሬ ዓመት በሰላም ያደርሳ። መልካም This is